ባለ 50 ወይም ደግሞ ለ50 ቀን የምናደርጋት ቆይታ ረቡዕንም ዓርብንም ይከለከሉ የነበሩትን በቀኖናችን የጾም ሕግ የተቀመጠባቸውን ሁሉ በአንድነት እንዳንዲት ዕለተ ሰንበት እንደዛች ሞት እንደተወገደባት ሲኦል እንደተበረበረባት የሰው ልጅ በኃይልና ክብር እንደተነሳባት እንዳንዲት ቀን አድርገን ያከበርን ነው ያለነው። ይህንን ስናከብር ለማስታወሻ ያክል ነው። ይህን ስናከብር ያለ ልክ እንድንበላ ያለ ልክ እንድንጠጣ ተፈቅዶ አይደለም። የምናስታውሰው አንድ ነገር ስላለ ነው። ያ የምናስታውሰው ጉዳይ በመንግሥተ ሰማያት እንዲህ አይነት ሕይወት ነው ያለው። ጾም የለም በመንግሥተ ሰማያት፣ ስግደት የለም በመንግሥተ ሰማያት። ያለው ብቸኛ ጉዳይ ምስጋና ነው። ስለዚህ ያችን ትመስላለች። አሐቲ ሰንበትን ናት፣ አንዲት ሰንበት ናት እና በዚህ ሰዓት የተፈቀደም ነገር ቢሆን ግን ጸሎት አብዝተን የምንጸልይበት፣ ምክንያቱም በሰማይ በዛ በቅዱሳን ኅብረት ስናገለግል ያለ እረፍት እናመሰግናለንና ቺ አሐቲ ሰንበት ምስጋና የምንለማመድባት ናት። ምግብ የምንለማመድባት አይደለች። ምስጋና የምንለማመድባት፣ መላእክትን የምንመስልባት፣ እውነተኛዋን ሕይወት ዛሬ የምንቀምስባት ናት። በነገራችን ላይ ከዕለታት የማታልፍ የማትጠፋ ዕለተ ሰንበት ናት። ዕለተ ሰንበት አትጠፋ። ሌሎች ዕለታት ያልፋሉ። ሰማይ ያልፋል፣ ምድር ያልፋል፣ ዓለማት ያልፋሉ። ሰማያት በታላቅ ትኩሳት ይታረሳሉ፣ ምድርም እንዲሁ አደራዋን ለመመለስ እንደተዘረጋች ትታጠፋለች። ለዘላለም የምትኖረው ብቸኛ ከዕለታት ዕለተ ሰንበት ናት። አሁን የምንኖረው እሷን ነው። በማታልፈው ዕለተ ሰንበት ኑረን ያቺን የምትናፈቅ ሰው ያላያት በጆሮም ያልተሰማች በሰው ሕሊናም ያልታሰበች መንግሥቱን ለመውረስ ነውና ይህን ጊዜ ስለተፈቀደ በማለት ከእግዚአብሔር እንዳንጣላ ልምምድ የምናደርገው ጸሎት ነውና በጸሎት እንድንበረታ እግዚአብሔር ይርዳን ለማለት ነው።